እንግዲህ እንደሚታወቀው ታላቋ ብሪታንያ፣ ፈረንሳይና ቤልጅየም ታላቂቷን የጥቁር ምድር አፍሪካን ለመቀራመት የሚያደርጉት እንቅስቃሴ እንደቀጠለ፣ በዚህም የእንግሊዝ መንግስት በምስራቅ አፍሪካ ሀገራትን በአባይ ወንዝ ተፋሰስ ዙሪያ የሚገኙትን ለመቆጣጠር ካላት ከፍተኛ ፍላጎት የተነሳ ከግብጽ ጋር በምታደርገው እንቅስቃሴ በሱዳን ወታደራዊ ኃይል ከበባ ተደርጎባቸው መውጫ አጥተው ብዙ ተቸግረው ንጉሥ ሆይ ሺህ ዓመት ይንገሱ። እርሶ እንዳሉት የእንግሊዝ ንጉሥ ይህን ከበባ ለማለፍ የነበረው ድል ከሀገራችን ኢትዮጵያ ጋር መፈራረምና መስማማት ስለነበረበት አዕዋቲሊ ከነገሱ ንጉሠ ነገሥት ከአፄ ዮሐንስ ጋር ተፈራርመዋል። ተፈራርመው ንጉሠ ነገሥቱም ኢትዮጵያን በሚጠቅም መልኩ ውሉን ፈርመዋል። በስምምነቱም እንግሊዝ የወታደር ኃይሏን ልታወጣ፣ ግብፅም በምስራቅ አፍሪካ የነበራትን ወደብ ቁጥጥር ለቃ ልትወጣ ነበር። ይሁን እንጂ ይህ ውል እንዳልተገበረ አይተናል። እርግጥ ነው እንግሊዝ ቃሏን አጥፋ የፈረንሳይ መንግስት ተገዳደሪ በሚል ተልካሻ ሰበብ ምክንያት በሰሜኑ ግዛታችን እንድታርፍ የምናስቀምጣት የኢጣሊያን ጦር አስገባች። በዚህም የታላቂቷን ሉዓላዊት ሀገር የምየ ኢትዮጵያን ክብር በማይነካ መልኩ 20 አንቀጾች ያለውን ውል መፈራረማችን፣ ሁሉም በኢጣሊያ ቋንቋ እንደምትጽፉ መጠን በተለይ ግራዝማች አንተ በቋንቋው ላይ ደህና ስለሆንክ እስኪ 20ውንም አንቀጽ መልስን። አዎ ምንም እንኳን ውሉ 2 ዓመት ያለፈው ቢሆንም አሁን በምናየው ነገር እነዚህ እባቦች ምን እንደሚጎነጉኑ ስለማይታወቅ በድጋሚ ማየቱ አይከፋም። ልክ ብለዋል። ንጉሥ ጥበብ እንዲማር ብለው ወደ ጣሊያን የላኩት ትውልደ ዘጊው አፈወርቅ ኢትዮጵያና ጣሊያን የውጫሌ ውል እንደተፈራረሙና ኢትዮጵያ በጣሊያን መንግስት ልትኖር ስምምነት ተደርጓል የሚል ወሬ በጋዜጣ ላይ ተጽፏል ብሎ ነግሮኝ፣ በተለይ የአንቀጽ 17 ጉዳይ በደንብ መታየት አለበት። ለዚህም ማስረጃ የሆነን ዘንድ የጋዜጣውን ግቢ አጥቶልናል። ምን ሸርበውብን ይሆን ደግሞ? በል እስኪ ግራዝማች 20ውንም አንቀጽ ቃል በቃል አንደኛ አንቀጽ በኢጣሊያን ንጉሥና በኢትዮጵያ ንጉሠ ነገሥት መካከል በወራሾችና በሕዝቦቻቸው እነዚያም በተጠቁ ሕዝብ መካከል ሰላምና ፍቅር ሳይጎድል ለዘወትር ለልጅ ልጅ ይኖራል። ሁለተኛ አንቀጽ እነዚያ አሁኑ የተዋዋሉት ውል በየሀገራቸውና በየምስሎቻቸው ይነጋገራል። አንዱ ሀገር ከአንዱ ሀገር ወኪል መሾም ይቻላል። እነዚህም ሹሞች እንደ አውሮፓ ነገስታት ስርዓት መታፈርና መከበር ላይ ጎልባቸው። ሶስተኛ አንቀጽ በእነዚህ በሁለቱ ነገስታት ወሰን ጠብና ክርክር እንዳይነሳ በእውቁ የተመረጡ ከሁለቱም ወገኖች 2 ሽማግሌዎችን ልከው በማይጠፋ ምልክት የግዛቱን ድንበር ይወስናሉ። ከድንበሩም ወዲህ የሚጨመሩ ሀገሮች እነዚህ ናቸው። የደጋው አፋፍ ከኢትዮጵያና ከኢጣሊያ መሃል ወሰን ይሆናል። ከናፍሊ ጀምሮ ሀላይን፣ ሰገይንት፣ አስመራ 3ቱ የጣሊያን መንግስት መንደር ይሆናል። ዳግመኛ በቦክስ በኩል አዲንፋስና አዲዋንሳ በጣሊያን ድንበር ውስጥ ይሆናል። ከአዲዋንሳ መንደር ጀምሮ ከምስራቅ ወደ ምዕራብ ባቀና ይከፈላል። አራተኛ አንቀጽ የደብረ ቤዝን ገዳም ከነጉልቱና ከነርስቱ የኢትዮጵያ መንግስት እንደሆነ ይቀራል። የጦር አምባ መንገድ አይቻልም። አምስተኛ አንቀጽ ከምጽዋ የሚመጣው የንግድ ዕቃ የሚገባው የንግድ ዕቃ ከ110 በገቢ እየተገመገመ በገቢ 1 ጊዜ ይከፈላል። ስድስተኛ አንቀጽ የጦር መሳሪያ የንግድ ምጽዋና በኢትዮጵያ መካከል የሚመላለሱ ለንጉሠ ነገሥት ብቻ ይፈቀዱለታል። ሲያስመጡም ባለማተም ደብዳቤ ለኢጣሊያን ሹማምንት እየላኩ ያስመጣሉ። ልፋቱንም የያዘው ሰፈር ከምጽዋ ጀምሮ እስከ ኢትዮጵያ ድንበር ድረስ የኢጣሊያን መንግስት ወታደሮች ዘበኛውን ይሸኛል። ሰባተኛ አንቀጽ የእነዚህ ሁለቱ ውል ያደረጉት ነገስታት ዜጎች የንግድ ዕቃቸውን ይዘው አንዱ ከአንዱ ሀገር መሄድ መምጣት ይቻላቸዋል። በየመንግስቱና በየወረዳው ባለ ሹማምንት ጥገኝነት ደስ ብሏቸው ይመላለሳሉ። ነገር ግን ከሁለቱም ወገኖች የጦር መሳሪያ የያዘ ብዙ ሆኖ ከአንዱ ድንበር ወደ አንዱ ድንበር
መተላለፍ ተከልክሏል። እንዲህም ማለት አንዱ ያንዱ ከብት እንዳይዘርፍ በሁለቱም እንዳይነካካ ተከልክሏል። 8ኛ አንቀጽ የጣሊያን ሰዎች በኢትዮጵያ የኢትዮጵያ ሰዎች በጣሊያን የጣሊያን መንግስት በሚገዛው ሀገር ቢሆን እንደ ሀገሩ ልማድ መግዛት፣ መሸጥ፣ መከራየት ይቻላል። 9ኛ አንቀጽ የእነዚህ ሁለቱ ነገስታት ዜጎች አንዱ ከአንዱ ሀገር መሄድ በሃይማኖታቸው ይኖራሉ። 10ኛ አንቀጽ የጣሊያን ሰውና የጣሊያን ሰው የተካሰሱ እንደሆነ እነዚያም በተመረጡ ዳኛ ተያይዘው ምጥቅ ወርዶ ይዳኛሉ። የኢትዮጵያና የጣሊያን ሰው የተጣላ እንደሆነ ግን የኢትዮጵያ መንግስት ወኪልና የጣሊያን ምጥቅ ዋሹም አንድ ሆነው ይዳኛሉ። 11ኛ አንቀጽ የጣሊያን ሰውና በኢትዮጵያ የሞተ እንደሆነ የኢትዮጵያ ሰው በጣሊያን ሀገር የጣሊያን መንግስት የሚገዛው ሀገር ላይ የሞተ እንደሆነ የሟቹ መንግስት ወገን የገንዘቡን የሚቀበል ሰው እስኪመጣ ድረስ የሁለቱም ነገስታት ሹማምንት ገንዘቡን ጠብቀው ያስቀምጣሉ። 12ኛ አንቀጽ በማናቸውም ኃጢአት ተከሶ የተያዘ የጣሊያን ሰው በጣሊያን ሹማምንት ይዳኛል። ስለሆኑ ግን ታላቅ ኃጢአት ሰርቶ የተገኘ የጣሊያን ሰው ፈጥኖ ይዘውና ለምጽዋ ሹማምንት መስጠት ነው። ደግሞም በጣሊያን መንግስታት የኢትዮጵያ ሰው ታላቅ ኃጢአት ሰርቶ የተገኘ እንደሆነ በኢትዮጵያ ዳኛ ይዳኛል። 13ኛ አንቀጽ የኢትዮጵያ ንጉሠ ነገሥት በጣሊያን ንጉሥ ብርቱ ኃጢአት ሰርቶ የተገኘ እንደሆነ ከአንዱ ግዛት ወደ አንዱ ግዛት ሸሽቶ የሄደ እንደሆነ ሁለቱም እያሰሩ ይላላካሉ። 14ኛ አንቀጽ የባሪያ ንግድ በክርስቲያን ሃይማኖት የተከለከለ ስለሆነ የኢትዮጵያ ንጉሠ ነገሥት የሚቻለውን ነገር ሁሉ በሀገራቸው ባሪያ እንዳይነግድ ይከለክላሉ። 15ኛ አንቀጽ ይኸውን የተጻፈው ውል ለኢትዮጵያ መንግስት ውል ነው። 16ኛ አንቀጽ ይህ ውል በተደረገ ከ5 ዓመት በኋላ ከሁለቱም መንግስታት አንዳቸው ውል ለመጨመር ወይም ለመለወጥ የፈለጉ እንደሆነ ከዓመት በፊት አስቀድሞ መናገር ይገባቸዋል። ነገር ግን የንግድ ውል ብቻ ማረም ማስጠንቀቅ ይቻላቸዋል እንጂ ዛሬ የተለየ ድንበር ወሰን ማፍረስ አይቻላቸው። 17ኛ አንቀጽ የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገስታት የሚፈልጉት ጉዳይ ሁሉ በጣሊያን መንግስት አጋዥነት መላላክ ይቻላቸዋል። 18ኛ አንቀጽ የኢትዮጵያ ንጉሠ ነገሥት ከሌላው መንግስት ሰዎች ጋር የጥበብ ንግድ ነገር ለመዋል የፈለጉ እንደሆኑ ከሁለቱም ውል አንዱን ውል ለጣሊያን ሰው ይሰጡታል። 19ኛ አንቀጽ ያውን በተደረገ ውል በአማርኛና በጣሊያን ቋንቋ ትክክል ሆኖ ተገልብጦ ሲያበቃ የታመነ ምስክር ይሆናል። 20ኛ አንቀጽ ያውን የተጻፈው ውል ዘሮም ከፈጥኖ ይጠነቀቃል። ነገር ግን ኮንፊትሮ አንቶሎኒ በጣሊያን ንጉሠ ነገሥት ምኒልክ ጋር አትሞ ጨርሶታል ይላል። ግራዝማች አንቀጽ 17 ከቀድሞ ምን የተለየ ነገር አለው? አሁን ባቀረቡት ምንም የተለየ ነገር የለው። ጉዳዩ ግን እነሱ ጋር ተተርጎሞ ባለው በጣሊያን ትርጉም አትመ ጊዮርጊስ አንተ የፈረንጅ ቋንቋው ላይ ደህና ስለሆንክ በልስ እንግሊዘኛውን አንብብልንና ተርጉምን። አዛዥ ንጉሥ ሆይ መሆን የነበረበት ትክክለኛው ትርጉም His Majesty the King of Kings, Ethiopia can use the government of His Majesty the King of Italy for all businesses with other power of government የነበረ ቢሆንም እነርሱ ጋር ታትሞ የተገኘው ትርጉም ግን obligated Ethiopia to go through Italian government for all of foreign policy dealing የሚል ነው። የአማርኛ ትርጉሙም የኢትዮጵያ መንግስት ከውጭ ሀገር መንግስታት ጋር የሚያደርገው ግንኙነት በኢጣሊያ መንግስት አማካኝነት መሆን ይገባል የሚል እኔን ደንቆሮ ማድረጋቸው ነው። ቋንቋውን አያውቁም ብለው ነው። ይህንን ትርጉም አጣመው ሀገሬን የእነርሱ ቀኝ ተገዥ እኔንና መንግስቴን የእነርሱ አጎብዳጅ ሊያደርጉ እኔ በሕይወት እያለሁ ሀገሬን አሳልፌ መንግስቴንም አላሳልፍ እኔ ነኝና ምን እነርሱ ዛሬ ቢገኑ ሀገሬ ትላንት ገና እነርሱ ሳይፈጠሩ ስልጣኔን የፈነጠቀች። ለነገሩ የትላንት ገናንነቷ በዛሬ የኛ እንዳለመሆን ፈርሶ ቢገኝ ባይንቁን አይቀርም። ግራዝማች ዮሴፍ ይህን የትርጉም ስራ የሰራው አንተ ይህ እንዴት ሊሆን ቻለ? ንጉሡ እስከማውቀው ድረስ ከተነበበው ምንም ትርጉም አልነበረው። እነዚህ እባቦች ቀድሞንም አላማሩኝም ነበር። ለነገሩ ቴዎድሮስ በእነሱ ሰበብ በመቅደላ ሕይወቱን ሰው፣ ዮሐንስ በመተማ አንገቱን ተቀላ። ትልቁ ራስ አሊ ከራስ አስራት፣ ራስ ኢማም፣ ራስ አሊ ከቴዎድሮስ፣
ተክለ ጊዮርጊስ ከዮሐንስ ሲላቸው ሰባኪ ብለው መጽሐፍ ቅዱስ አስይዘው ሲላቸው እንደራሴ ብለው ወክለው እርስ በእርስ እያጋጩ ሀገራችንን ሲያተራምሱ ዛሬ ደግሞ ቋንቋ አጣመው መጡ። ስለዚህ ንጉሥ ሆይ ምን ማድረግ ይኖርብናል? ውሉን መቀየር ነው። ይህ እንዴት ሊሆን ይችላል? ኮንታንቶሎኒ በሐምሌ ወር ወደ እንጦጦ ይመጣል። ያኔ ጉዳዩን አንስተን እንወያይበታለን። ከተስማማን ውሉ ይቀየራል። ካልተስማማን ግን ያኔ የሚሆነውን እንመክርበታለን። አሁን እስቲ ከዚህ እንውጣና እኛ ማድረግ ያለብንን ነገር እንመካከል። ያለፉት ዜና መዋዕሎቻችንና የዓለማችንን ወቅታዊ ክስተቶች ማብራሪያ እየሰጠን እንየው። ንግሥታችን ልክ ብሏል። ይህንን ጉዳይ ከስር መሰረቱ ብናየው ይሻላል። ጸሐፌ ትእዛዛት ይህ ለምን የሆነ ይመስላል? ንጉሥ ሆይ 1000 ዓመት ይንገሱ ከጠየቁኝ ዘንዳ የነገሥታቱ ዜና መዋዕል እንደሚያሳየው ከሆነ አሁን ላይ ያለው የቄሳር መንግስት መልከታ ትኩረቱን ሙሉ ለሙሉ ወደ አፍሪካ ዞሯል። እንዴት ማለት ጥሩ ንጉሥ ሆይ፣ እንደሚታወቀው አብዛኛው የአህጉራችን ክፍል በቀኝ ግዢ ተይዟል። ይህ ደግሞ የሆነው ዝም ተብሎ በድንገት ሳይሆን በጉባኤ ተሰብስቦ የቃል ኪዳን ሰነድ ተዘጋጅቶለት 14 የአውሮፓ መንግስታት መክሮበትና በፊርማቸው አጽድቀውት። ይህቺ ነገር በደንብ መብራራት አለባት። እንዴት መሰለው ንግሥት፣ እንደሚታወቀው አሁን ላይ የዓለማችን ስመ ገናናው መሪ የጀርመኑ ንጉሥ ኦቶ ቮን ቢስማርክ መሆኑ ይታወቃል። እናም ከዛሬ 10 ዓመት በፊት በርሊን ላይ የተዘጋጀውን ጉባኤ በማዘጋጀት ለ14 የአውሮፓ መንግስታት ጥሪ በማድረግ ስብሰባውን በበላይነት መርቷል። የዚህ ጉባኤ ዋና አጀንዳ ምን ነው? የዚህ ጉባኤው ምክንያትማ አፍሪካን መቀራመት ነው። አፍሪካን መቀራመት እንዴት? አዎ፣ እንደሚታወቀው አህጉራችን አፍሪካ በተፈጥሮ ሀብት የበለጸገች አህጉር። ይህ ሆኖ ሳለ ግን ያላትን የተፈጥሮ ሀብት አውጣ መጠቀም አልቻለች። ይህ በመሆኑና አውሮፓውያን እኛ አፍሪካውያንን እንደ ዝንጀሮ ስለሚመለከቱ ስለሚመለከቱ ልንበለጽግም ሆነ የአስተዳደራዊ የበላይነት እንዲኖረን አይፈልግም። ስለዚህ አፍሪካን ረግጦ በመግዛት ቀጥቅጦ በመያዝ ለሀገራቸው ጦር መሳሪያ ማምረቻ ማድረግ ነው የሚፈልጉት። ታዲያ የዚህ የበርሊን ጉባኤ ውሳኔው ምን ሆነ? እንግዲህ እነዚህ ሀገራት ለ3 ወራት ያህል ቁጭ ብለው ሲፋጩ ከከረሙ በኋላ አፍሪካን በአቅማቸው ልክ ከተከፋፈሉ በኋላ ባለ 7 አንቀጽና 38 ገጽ ያለውን ሰነድ ተፈራርመው ተነስተው በዚህም መሰረት አሳሾቻቸውን ወደ አህጉሪቱ በመላክ በየሀገሪቱ የሚገኙትን ባላባቶችና ተጽዕኖ ፈጣሪ ሰዎችን በመያዝ አህጉሪቱን በቀኝ ለመያዝ ችለዋል። በሀገራችን ሲሰሩ የቆዩትና አሁንም ለመስራት እያሰቡ ያሉት እሱ የመሆን ነው ማለት ነው። በእርግጥ ግራዝማች ይህችም ኢጣሊያ የሚሏት ሰይጣን ሀገር እዚህ ስምምነት ውስጥ አለች ማለት ነው። እኔ የምለው ግን ጣሊያን መቼ ከውድቀት አገገመችና ነው ሌላኛውን ሀገር መቀራመት የጀመረችው? በእርግጥ ጣሊያን ከፈራረሰችበት ከተነሳች ገና 20 እንኳን ዓመት አይሞላት። ሌሎቹም ሀገራት ይህን ሁኔታዋን ስለሚያውቁ ምንም እንኳን ለጉባኤ ቢጋብዟት ምንም ሀገር አልሰጧት። ሀገር ከፍሎ ካልሰጧት ምጽዋን ይዣል የምትለው ታዲያ ለምንድን ነው? እንዴት መሰለው ንግሥቱ፣ ጣሊያን ልክ እንደ ሌሎቹ አውሮፓ ሀገራት የአፍሪካን ሀገር ቅኝ ጊዜ የሚያጸኑ ፍላጎት ነበር። ታዲያ ይህን ፍላጎቷን እውን የምታደርገው አንዳች የምታርፍበት ስፍራ ሲኖራት እንደሆነ ሁሉ ለዚህም በዋናነት የብሪታንያ እርዳታ ያለበት ቢሆን መሬቱን ያሰጣት ግን ወንጌልን ለመስበክ በሚል ሰበብ ወደ ሀገራችን በተላኩት የኢጣሊያ መንግስት አማካሪ በነበሩት ጁሴፔ ሳፔቶ አማካኝነት። እንዴት ሆኖ አንድ ግለሰብ ለኢጣሊያ መሬት ያሰጣል? ይህ ሆኖማ ግለሰቡ ቀድሞውንም የመጣ ለዚህ ተልእኮ ሲሆን በመጀመሪያ ያደረገው ለራሴ ማረፊያ በሚል በአካባቢው ከሚገኙ ሱልጣኔቶች መሬቱን የገዛ ሲሆን ክፍያውን በፈጸመ ማግስት ግን የኢጣሊያን ባንዲራ በማውለብለብ ግዛቲቱ የኢጣሊያ እንደሆነች ታወጀ። በዚህም
ምጽዋና አሰብ የጣሊያ ሆኑ። ትንሽ አልገባኝ፣ ግን እንግሊዝ ጣሊያን ለማስገባት የፈለገችበት ምክንያት ያው ተቀናቃኟ ፈረንሳይ እንዳትወስድባት ፍራቻ ቢሆን፣ በዋናነት ግን እንግሊዝ ቀይ ባህርን ለመያዝ የምታልፍበት ሀገር ወይ ራሷ እንግሊዝ መያዝ ነበረባት፣ ወይ እንግሊዝ መያዝ ለምትፈልገው ሀገር መስጠት ነበረባት። ይህን ደንቆሮ ማድረጋቸው ነው። በቃል ኪዳን ስር ውል አስረውኝ ሀገሬን ለመውረድ ዙሪያውን የሚያስተካክሉ ታዲያ ጣፌት እንደሚለው ከሆነ ኢጣሊ ይህንን ውል የመጣችበት ምክንያት ኢትዮጵያን የመውረር ምኞቷን ለመፈጸም ነዋ። አጀንዳው የቄሳር ነገስታት ሲሆን የበርሊንን ጉባኤ ለመፈጸም ነው። እንግዲህ እኔ የደረስኩበት እውነታ ሞትናታት አለ ምዬን ይህ አንቀጽ አሁን ላይ $1 ያነሰ ሽረፍራፊ ዋጋ እንኳን ባይኖረው ከአንድ ዓመት በኋላ ግን 1000 ቶን ያህል የከበረ ድንጋይ ይልቃል። ኢጣሊያ፣ ሱዳን ሆነች ግብፅ በብሪታንያ ስም ቀይ ባህርም የኤርትራ መዳረሻ መተላለፊያ ከሆነ ጉዳዩ ወደ እኛ ሊያዞሩት ነው። ያ መሆኑ ነው ንጉሶ። ይህ ከሆነ ታዲያ ውሳኔያችን መሆን ያለበት ውሉ መቀየር አለበት ነው አይደል? ትክክል። ጥሩ። ያ ከሆነ ኢጣሊያ በእኛ ውሉ መቀየር አለበት ውሳኔ ላትስማማ ብትቀር ምን ሊፈጠር እንደሚችል ግልጽ። አዎ ያው ጦርነት ነዋ። አላወቁም። ይህ ከሆነ ታዲያ ዝግጅት ያስፈልጋል። በሉ አሁን ምን ማድረግ እንዳለብን እንምከር። ተገቢ ነው ንጉሥ፣ በቂ ዝግጅትን ይጠይቃል። እኛ ከተለንገር ምን ሊያንሰን አንተ? መንግስቱ አይቆጡም። እነርሱ የሰለጠኑ ናቸው። እኛ ደግሞ በቂ እንኳን መሳሪያ የለንም ብዬ ነው። አንተ ቦቅቧቃ መች በጉልበት ተዋግታ አሸንፈታል? እግዚአብሔር እምዬ ማርያም ለማን በኃይሌና በጉልበቴ ተማምኛለሁ። በጉልበቴም ማለት ኃይሌና ጉልበቴ እግዚአብሔር መሬም ቅዱስ ጊዮርጊስ። አዎ እስከ ዛሬ ዳር ድንበሯ ተከብሮ የቆየችው ይህቺ ቅድስት ሀገር ዛሬ በእኛ ዘመን ለባዕድ አሳልፈን አንሰጥ። እሷን ከምንሰጥ ነፍሳችንን እንሰጣለን። እግዚአብሔር አያሳፍረን፣ እተማመንበታለን። እስቲ ብቻ ውሉን አንቀይርም ይበሉ። አዎን ንግሥቱ፣ እግዚአብሔር አያሳፍረን። እንደ ሰውኛ ግን መስራት ያሉብን ነገሮች አሉ። በዚህም ንጉሳችን እስከ ዛሬ በየክልሉ ከሚገኙ አገረ ገዦች ጋር ጥሩ ግንኙነት እንዳለው ይታወቃል። በዚህም በየአቅጣጫው ድንበር ጥሰው የሚመጡትን እየመከቱና እየመለሱ ግብራቸውንም እየገበሩ ኖረዋል። በዚህም ጥሩ ግንኙነት ፈጥረዋል። ነገር ግን አሁን እየተዘጋጀ ያለው ኃይል ልክ እንደ ከዚህ ቀደሙ በአንድ አገረ ገዥ ጦር ተመክቶ የሚመለስ ስላይደለ በቂ ዝግጅትና ህብረትን ይጠይቃል። ስለሆነም ንጉሡ የኢጣሊያን ምላሽ እንደሰሙ ምላሹ የጦርነት ከሆነ ወደ ሁሉም አገረ ገዢዎች እንዲዘጋጁ ደብዳቤ መላክ አለበት። ጸሐፊት ልክ ብለዋል። በቂ የስነ ልቦናና የሰራዊት ዝግጅት ስለሚያስፈልግ ለሁሉም አገረ ገዢዎች መልእክት መላክ አለበት። ጥሩ እንዳላችሁኝ ያደርጋል። አሁን ጻፌ ትእዛዛት ለኢጣሊያ መንግስት የምንልከውን ደብዳቤ ነበር። እንደምታውቁት የኢጣሊያ መንግስት ወደ የትኛውም የአውሮፓ ሀገራት የምንልከውን ደብዳቤ እየፈተሸ ስለሆነ ይህንን የምንልከው አንድ ተራ በሚመስል ነጋዴ እስከ ዛይላ ተልኮ ከዛይላ በፖስታ ቤት ካይሮ ወዳለ ወዳጄ ፓሪስ ሲላክና
እሱ ወደምንፈልገው ያደርሳል። በቃ ቀጥል። ለወዳጃችን ወንድማችን ግርማዊ ንጉሥ ኡምቤርቶ የኢጣሊያ ንጉሥ ሰላም ለእርሶ ይሁን። በንግሴ ምክንያት ወዳጅ ለሆኑት የአውሮፓ መንግስታት ከንጉሠ ነገሥት ዙፋን ላይ መውጣቴን ባስታወቃቸው በመጣልኝ ምላሽ ውስጥ መንግስቴን የሚያቆስስ ነገር አገኘው። የዚህም መሰረት የሚገኘው ውጫሌ ላይ ሚያዝያ 25 ቀን 1881 ዓ.ም በተደረገው ግን አንቀጽ 17 ውስጥ ነው። ይህን አንቀጽ ደህና አድርገን ከተመለከትነው በኋላ የአማርኛው ምንጭና የኢጣሊያንኛው ትርጉም የማይገጣጠሙ መሆናቸውን አረጋገጡ። እኔ ለኢጣሊያ ለወዳጅነት ብዬ ይህን ውል ስገባ ምስጢራችን ተጠብቆ እንዲኖር ጉዳዮቻችንም እንዳይበላሹ በማለት በአውሮፓ ለሚሆኑ የንግድ ጉዳዮቻችን በወዳጅነት በኢጣሊያ ንጉሠ ነገሥት ረዳትነት ሊደረጉ የሚሆኑ መሆኑን ተናገርኩ እንጂ ለዚህ የሚያስገድደኝን ውል አልገባም። ግርማዊ ንጉሥ አንድ የሌላ መንግስት ጥገኛ ላልሆነ መንግስት ከሌላው መንግስት ረዳትነት በወዳጅነት ብቻ እንደሚፈልግ ይገባውታል። ከዚህ በቀር የውሉን 19ኛ አንቀጽ በሁለቱም ቋንቋዎች ቃሉ የተስማማ እንደሆነ ብቻ ውልነታቸው የሚጸና መሆኑን የሚያመለክተውን ልብ አድርገው ይመልከቱት። በአማርኛ የተጻፈው 17ኛ አንቀጽ የሚለው ከሌሎች መንግስቶች ጋር ለሚደረገው ጉዳይ በኢጣሊያ አማካኝነት ላደርገው እንደምችል ይናገራል። ነገር ግን ከአውሮፓ መንግስቶች ሁሉ በማደርገው የንግድ ጉዳይ ለኢጣሊያ አማካኝነት ላደርገው መፍቀዴን አይናገርም። ውሉን ለመጨረሻ ጊዜ ከአንቶሎኒ ጋር ስንነጋገር እርሱን በምር ጠየቅኩትና እንዲህ ብሎ መለሰ። ቢያንሰኝም የእኛን አማካኝነት ይቀበሉ፣ የተመቸ ሆኖ ባይታየው ግን ሊተዉ ይችላሉ አለ። እኔም እንደዚህ አለ። ይህን ጉዳይ የወዳጅነት ከሆነበት ጊዜ ጀምሮ ለምን ብዬ ጉዳይን በሌላ በኩል ልፈጽም? ግን እኔ በዚህ የተመቸኝ ከማድረግ የሚገደኝን ውል አልገባም። ዛሬም ቢሆን በእንዲህ ያለ ግዴታ የምገባ ሰው አይደለም። እርሶም እንደዚሁ ተቀበል አይደለም። አሁን እርሶ ለወዳጀው ክብር ብለው በ17ኛው አንቀጽ የተደረገውን ስህተት እንዲቃና እንዲያስደርጉትና ይህን አንቀጽ ላስታወቋቸው መንግስቶች ስህተቱን እንዲገልጹላቸው እመኛለሁ። ረጅም ዕድሜ እንዲሰጠውና ወዳጅነታችንን ከማናቸው መታወክ እንዲጠብቅ እግዚአብሔርን እለምናለሁ። ለዛሬ ይበቃል። ይህ ቶሎ ባልነው መልኩ ተልቆ ምላሹ ሲደርሰን በምላሹ ላይ የሚሆነውን ውሳኔ የምንወስን ይሆናል። ለሕዝብ የሚሆነውን አዋጅ ታዘጋጃለህ? ታዛዥ ነኝ ንጉሥ ሆይ።
ንጉሶች ሲያመት ንገሱ ነሳላቅ ለታላቅ ንጉሳችን እንበርቶ ደብዳቤ መላኩን ሰማሁ። ምነው ንጉሴ አውርተናል ነበር እንዴ? እንኳን ቶሎን ዛሬ ደግሞ ለንጉሥ የሚሰጠውንም ክብር የዘነጋው መሰለኝ። ደግሞስ ለወራት ከአንተ ጋር ለፈ ምን ፈየርክን? ካልፈለጉ ይተው አልነበረም ያልከኝ? ይልቁንስ ከግርማዊ እምቤርቱ የደረሰ መልእክት ካለ እሱን ንገር። ታላቋ ኢታሊ አንቀጽ 17 ተሳስቷል ወይ ተበላሽቷል የሚለው በፍጹም አትቀበልም። በዚህ ጉዳይ ደግሞ የትኛውም ሀያል መንግስት ሊያስገድድ አይችልም። ምክንያቱም ደግሞ ክብሯ የሚጠበቅ ሀያል መንግስት ናት። ያ አንቀጽ የሚለውን ነገር እኛም ለሀያላን መንግስት አሳውቀናል። በአማርኛ የተጻፈው ምን እንደሚል ነግረናል። እንደናንተ ሁሉ እኛም ክብራችንን እንጠብቃለን። እናንተ የምትመኙት ኢትዮጵያ በእናንተ ስልጣን ስር እንድትሆን፣ ይህ ለምን ጊዜም የማይሆን ነገር ነው። የተዋወሉ ለ5 ዓመት ብቻ ነው። ከ5 ዓመቱ 2 ዓመቱ አለፈ። አሁን እንግዲህ የቀረው 3 ዓመት ብቻ ነው። ኪፉም ሆነ ድሩ እንዲህ እንዳለ 3 ዓመት ይለፉ። ትሰማለህ? እንዲህ በአጓጉል አይደለም 3 ዓመት 3 ቀንም ቢሆን አንቀ ዳች ጊዜ ብለን አንጣላ ሁሉ እንደገና ይሻሻላል ስለሚል ያን ጊዜ በሁሉ መሰል እናሻሽለው እንችላለን። አሁን ግን አንቀጽ 17 አይነሳ ይክር አንቀጽ 17 አይነሳ ይቅር። እኔስ እስከ ዛሬ ያልኩት ይህን አልነበረምን? 17ኛ ክፍል ላይ ያለው አንቀጽ እንዲቀር አሁንም እሺ በጅ መቅረት ይችላል። ግራዝማች ጽፈህ ስጠው። ወደ ራሱ ቋንቋ አስተርጉሞ ለራሱ መንግስት መላክ ይችላል። አንዱን በቤተ መንግስታችን አስቀምጥ። ጻፍ፣ እያንዳንዱን ጻፍ፣ በደንብ ጻፍ። አንድ ቃል እንዳረሳ ጻፍ፣ ደጋግመህ ጻፍ። አባቱ ይሄ ነጫጭም ለንጉሳችን ምስጋና ይገባል። ንግሥታችንም ደህና አድርገው ነግረውታል። አዎ የእኛስ ዓላማ ምን ሆነን ነው? አንቀጹን እኛ በምንፈልገው መልኩ ማስቀየር ካልቻለ እንዲቀር ማድረግ ጥሩ ውሳኔ። ደግሞም እሱ ከራሱ ማምጣቱን ጥሩ ነው። ግን አንቀጹ መቅረጽ ስታውጁ ሌሎች የአውሮፓ ሀገር መንግስታት ምን የሚያስቡ ይመስሏችኋል? ምን ይሰማቸዋል? ኢትዮጵያ ሞግዚት የማያስፈልጋት ሉዓላዊ ሀገር መሆኗን ይረዱበታል። ደግሞም የተሳሳተው አንቀጽ ቀድሞ ደርሳቸው ስለነበር ይህ ሲደርሳቸውና አንቀጹ በዚህ መስተካከሉን ሲያውቁ የኢጣሊያ ኢትዮጵያን መመኘት ቅዠትና የኢትዮጵያውያንን አሁን ታላቅ ሀገር መሆኑ ያረጋግጣል። ሚኖ አማርኛ አይችልም ብላችሁ ነው? ምን ነው? ምን ተፈጠረ? ራስማ ምን የተሳሳተ ነገር ተፈሰተ? ኧረ በፍጹም ንጉሶ። ለምን አንቀጽ 17 ተሰርዟል ተብሎ ተጻፈ? እሱን እናንተ ተነጋግረን አንተው ያልከው እንጂ እኛ የጨመርንበትም ሆነ የቀነስንበት ነገር የለም። እኔ ለጊዜው አይነሳ ይክራኩ እንጂ ጨርሶ ሊሰጥ መቻሉ። እንግዲህ ራስህ በተናገርከው መሰረት የተጻፈ የሁሉ ነገር ምታበል አንተ ነህ። ከጣፍ አጥቶ ቢሆን እኛ በሚገባ እንቆጣዋለን እንጂ አንተ እንዳላግባብ አሽከራችን በእኛ ፊት ልትሰድብ አይገባም። ትሰማለህ? አንቀጹን እኛ አሳስተነውም ከሆነ አንተ ይህን አንቀጽ ይተካል የምትለውን ቃል አሻሽለህ ይዘህ መምጣት ትችላለህ። መልካም አንቶሎኒ መልሱ መልሶ መላልሶ ያው
የድንቆሮ ልቅሶ መልሶ መላልሶ ዓለም ሁሉ የነገረኝን የኢጣሊያን የበላይነት ሊክድ የሁሉን ሳንካ ለመሸፈን ተረት አንቶሎኒ ስለ አንቀጹ መወላገር ሲጠይቁት አይን ይቅበዘበዛል። ንግግሩን ለማሳመን አፈቅቤ ነገር ግን ልበ ጩቤ ወደ ማጭድ መሆኑን ደርሼበታል። በተደጋጋሚ የሚያሰማውን ብለት ውሸት ከእንግዲህ ወዲያ አልሰማም። እውነቱን ገልጬ የእውነት ማቅ አለብሰዋል። ብርሌ ከነቃ አይሆንም ዕቃ። ዮ አስተካክያም ትችላለህ። ዮ በል እስኪ ምን ብላ አሻሻል? ሁሉም እንዲህ ይላል። የኢትዮጵያ ንጉሠ ነገሥት ከመሬቱ አንዱን ክፍል ወይም የ17ኛው ክፍል የተባለውን ጥገኝነት ለሌላ የውጭ ሀገር መንግስት እንዳይሰጥ ግዴታ የገባ እንደሆነ 17ኛው ክፍል መለወጥ ይቻለዋል ይላል። ሁሉም መሰለህ? አዎ ይመስላል። እኛ ባለፈው ውል ስንጸጸት አሁን እንደገና ከመሬታችን ክፍል ወይም ጥገኝነት ለሌለው ለውጭ ሀገር መንግስት ለመስጠት ፍቃድ የለም። ነገር ግን ብንሰጥም ባንሰጥም ይህ ፍቃድ በእኛ ብቻ ይሆናል እንጂ ኮንታንቶሎኒ በዚህ ሊጠየቅ አይገባም። እኛ ለዚህ ነገር ግዴታ መግባት አያስፈልግም። ይህ ቃል በውሉ ሲገባ አይታይም። አንቶሎኒ ለምን እንቅጩን አትናገርም? ወዲያ ወዲህ ትዘራብዳለን። እኛ የምናውቀው በአማርኛ የተጻፈውን እንጂ የፈረንጀኛ ቋንቋውን አናውቅም። አንተ ግን የእኛን ቋንቋ ትችላለህና በአማርኛ የተጻፈውን ይሁን። በውጫሌ ለተዋወልንበት ወረቀት ቢሆን ኢትዮጵያ በኢጣሊያ ስር ታራለች የሚል ከአማርኛው አይገኝበትም። ደግሞ እሱ ስህተት ነው በሚል ዚቷ አይተን 17ኛው አንቀጽ ይቅር አይነሳ ካልኩ በኋላ ደግሞ መጸጸቱ ለምንድን ነው? እንግዲህ ተገ ራስዎ ተፋምጡትና እኛ ነው። እሺ መልካም፣ እኔ የምጽፍልህ ቃል 17ኛው አንቀጽ በጭራሽ ተፍቆ ቀርቷል የሚል ከተለየ ነው። ለ17ኛው ክፍል ለውጥ ለጣሊያን መንግስት ጥቅም ይወቃል ካልተጀመረ በፊቱ እንደጸና ይቆያል እንጂ በፊቱ አይለወጥም። ይወራዳ አፍረተ ቢስ ደግሞ ባሸረበው ሴራ ይቆጣል እንዴ? ቡድኑ አይቸለሰበት ራሱ ነው። የውጫሌውን በሙሉ አንቀጽ 17ን ጨምሮ የጣሊያን መንግስት በጠራ ያስከብራል። አንቶሎኒ ጦርነቱን የዛሬ ሳምንት አድርገው በዚህ የሚደነግጥልህ የለም። እኛም ከዚህ እንቆያለን። እግሩን ለጠጠር ደረቱን ለጦር ሰጥቶ ሀገሩን የማያድን ከዚህ ያለ አይሰል። የገዛ ደሙን ገብሮ ለገዛ ሀገሩ መሞት ጌጥ ነው እንጂ ሞት አይባል። እኛም የመጣውን እናስተናግዳለን። ሂድ፣ አይምሽብን። የፎከርክበትን በፈቀደ ጊዜ አለ። እኔ ሴት ነኝ፣ ጦርነት አልወድም። ግን ይህን መሳይኑን ከምቀበል ጦርነት መርጣል። ይስሙኝ ንጉሥ ሆይ፣ ይሄን ሰበበኛ ሰውዬ ከፊቴ ዞር ያድርጉ። እኔ ሴት ነኝ፣ ጦር አልወድም። ይህን ውላችሁን ተቀብዬ ግን ፍቅራችሁን አልሻም። ሀገሬ ጠባቂነታችሁን አትሻም። ከመላእክት ሴጣን አይከብም። አንተ ሴጣን የሲኦል ገዥ መጥተህ ብትቆም ከድንበሬ ጠበል ይዤ መጥቼ አስወጣሃለሁ ከሀገሬ። ይህች እንቁ ምድር፣ ይህች የፍቅር ሀገር ያልተመኛት ማን አለ? ያልተጣላት የት አለ? ሁሉም ግን አሳቡተን ነው ተዋርዶ ጠፋ በሉ። እኔም በሴትነቴ አምላክ ባደለኝ ብላቴ ወገቤን በጨርቅ አስሬ ከአባይን ውሃ ነግሬ በወፍ ክንፍ በርሬ ሳራራለህ አምርሬ እመጣለሁ ጠብቀኝ። ጭራሽ ኢትዮጵያን እናት ሀገር የመብርሃን አስራት ምድር ማንም ጠላት ያልኖረባት ዳሯ እሳት ጣገነት ታሪክን ማን በነገረ? ጀግናው አፄ ካሌብ የመን ድረስ የዘመተ የተጨቆኑትን ነፃ አውጥቶ ጠላትን ድል እንደመታ እንኳን ለጠላቱ ሰማይ ምድርን ያስፈራ ጀግና ኢትዮጵያዊ ሀገሩን ያስከበረ አለሁ እኔ የዘሩ ግንድ የወጣን ከአብራኩ እንደ ምስል የሚያመኝ ሀገር ቤት ሲነኩ እንግዲህ መጣሁልህ እዛ አድዋ ጠብቀኝ ፈርቼ ከተመለስ እኔ አንተን አያድርገኝ። ትላንት ግራዝማች ዮሴፍን ሲሰድብ ዝም አልኩ። ዛሬ የውሉን ደብዳቤ በፊት የሚቀደው እንዴት ቢንቀኝ! ስራውን ስላወቅንበት ጋድ ስላወጣንበት መሆኑ ነው። ይሄ ነጫጭባ ውትፍትፍ
ቴዎድሮስ ይሙት አልምረው መነዛነዝ ያመጣል። መዘዘኛ ከዛሬ ጀምሮ እያንዳንዱ ኢጣሊያዊ ከሀገሬ እዚህ ምድር ላይ እንዳለ አንድም ኢጣሊያዊ ወደ ሀገሬ እንዳይገባ የሚያዝ ደብዳቤ ለውጭ ሀገር ሚኒስቴሩ ይጻፍ። ጻፈ ትእዛዝ አሁን ለጠቅላይ ሀገረ ገዦችና ለሕዝቡ የሚሆነውን አዋጅ እንዲሁም የጥሪ ደብዳቤ እናዘጋጅ። ሁላችሁም መኳንንቶቼ ስሙ፣ ላልሰሙትም ቶሎ አስተላልፉ። እቴጌ ራስ ዳርጌ፣ ደጃዝማች ኃይለማርያምና ወይኔ አዛዥ ወልደ ጻድቅ እናንተ ዙፋኑን ጠብቁ። የወለጋው ባላባት ደጃዝማች ጆቴ ቱሉ፣ የለቃው ባላባት ደጃዝማች ገብረ እግዚአብሔር ሞሮዳ፣ የወላይታው ባላባት ካውጦናና የጅማው ባላባት አባ ጅፋር የእኛ ቁርፊያ ቤት ነውና ለሌላ ጠላት እንዳንጠቃ ሀገር ጠብቁ። እንዴት ተደርጎ ሀገሬ ኢትዮጵያ የጠላት ጦር ገጥሟት ባለቤቴ ንጉሠ ነገሥቱ ለመፋለም በጠላት ፊት ተሰልፈው የኢትዮጵያ ሕዝብ ብዙ መከራና እልቂት በሚገጥመው ወቅት እንደ ወንድ በእልፍኝ እንጂ እንደ ሴት በጓዳ በማጀት መታየቱም አይታሰብም። ለዚህ ደግሞ በቂ ዝግጅት አድርገን ካልሽ ጥሩ። እኔ የጦር መሪ ሆኜ ከፊት ዘልቃለሁ። አንቺም ከኔ ጋር ወደ ትግሬ ታልፊያለሽ። የጦር መሪዎች፣ ራሶችና ጠቅላይ ሀገረ ገዦች፣ ደጃዝማቾች፣ ፊታውራሪዎች፣ ቀኛዝማቾች፣ ግራዝማቾች፣ የድንኳን ቤት ሹም፣ የእንጀራ ቤት ሹም፣ የሥጋ ቤት ሹም፣ የጠጅ አሳላፊ ሹም፣ የዘፈን ቤት ሹም፣ የጋሻ ጃግሬ ሹም እንዲሁም የእልፍኝ ዘበኛ አጃቢዎች ሁላችሁም እንደየማዕረጋችሁ ተከተሉ። የሀገሬ እግዚአብሔር በቸርነቱ ጠላትን አጥፍቶ ሀገር አስፍቷል። እኔም እስካለው በእግዚአብሔር ቸርነት ገዛው። አሁን ግን በሞት እንኳን ሞት የሁሉም ነውና ስለ እኔ ሞት አላዝንም። አሁን ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት መጣ። እኔም የሀገርን ከብት ማለቅ የሰውን መድከም አይቼ ዝም ብለው እያደር እንደ ፍልፈል መሬት ቆፍር ጀመርኩ። አሁን ግን በእግዚአብሔር ቸርነት በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጥም። የሀገሬ ሰው ጉልበት ያለ በጉልበት እርዳ፣ ጉልበት የሌለ ለልጅ ለሚስት ስትል በሐዘን እርዳ። ወስልተህ የቀረህ እንደሆን ግን ኋላ ትጣላኛል። አልምርህም። ማርያምን ለዚህ አማላጅ ይህን አዋጅ ከሰማ በኋላ ወስልተህ ከዘመቻ ብትቀር
ኋላ ትቀጣለህ። እኔም በጥቅምት ወር ከአዲስ አበባ እነሳለሁና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረይሉ ከተጠብቅ። አዋጅ አዋጅ አዋጅ! የዳኛ ሚኒሊክን አዋጅ ያልሰማ ሀገር የሰው ስማ፣ የሰማው ደግሞ ላልሰማ አሰማ። አዋጅ አዋጅ አዋጅ! የዳኛ ሚኒሊክን አዋጅ ያልሰማ ሀገር የሰው ስማ፣ የሰማው ደግሞ ላልሰማ አሰማ። ሰላም ለዝክረ ስምከ ዘሰሌዳ ሞገስ መጽሐፍ ዘያሚኒ ኩሎ ዚያስተሴፉ ዜና ጊዮርጊስ ላሊበጎል ሱታፉ ሰላምከ ወረድኤትከ ሰላም ለቃልከ በቅድመ ዱዳኖስ አንጎድጓድ እንዘ ይብላለ ክርስቲያናዊ ጊዮርጊስ ቃየን ተረሰይከ ማይደሃዊከ ሰማዕታት እንዘ ውዱ በዲበ ግርማህነ ከመ ተአምር። ሰላም ለጉሪከ ማሪ በሰሪ በሰቴ ዘእምዝ ዘይታላቅቆ ከቦዛ ጊዮርጊስ በዲበ ድልባዝ ይጸልል በላዕሌ አድኅኖትከ አዚዝ ከመ ይጼልሉ ለቆብ ዘገዳማት። ሰላም ለክሳድከ ዘተመሰለ ምንሃረ በአንቅቦ አሊ ወማያመ በመጥዋዕት ተበስረ ጊዮርጊስ ዘጾርከ ስቃየ ኩነኔ መጽረ በለኒ በቃለ ብስራት ከመ ነሃሉ ህጉረ ጥቀ ቤተ ነፍስ ለከ አነስኩ ማይደር። ሰላም ለመትከፍትከ ክበደ ስቃያት ማይምመ በአዝልፎ ትግዘ ጾረ ሰብዓተ አክራመ። ጊዮርጊስ መርቅ ለዘያጸየ ፍጽመ ኢይዘከ በትረ መዊ ወነሲያከ ቀስታ ከመ ነአዊ ዘይር ገዳም። ጊዮርጊስ ይዘ
ሀገሬ ቀሳውስት ሁላችሁም ልብ ብላችሁ አድምጡ። ይህ የሞት ሽራ ለአንዲቱ ሀገራችን ራሳችንን አሳልፈን እንሰጥ። የሀገሬ ቀሳውስት ቅዳሴን እንደሆነ አስቀድሰን ማህሌቱንም ቆመን በፈጣሪያችን ፊት በጾም ወድቀናል። ባርኩ። ልጆች ዛሬ እግዚአብሔር ትልቅ ታምር የሚታይበት ቀን ነው። ሂዱና ስለ ሀገራችሁ ስለ ንጉሳችሁ ተከላከሉ።
እግዚአብሔር ከኃጢአት ጠብቆ ይባርካችሁ። በል የገረዛችንን የቅዱስ ጊዮርጊስን ታቦት ስለ ፍቁር ወልዳን ይዛችሁ ከፊት ቅደም። የሞትንም እንደሆን ሰማዕት ነንና ፊታችሁ ክበር። ልዑለ ራስ መኮንን ለጦር አበጋዝ አድርገህ ራስ ሚካኤል፣ ራስ ወሬ፣ ራስ አሉላን፣ ደጃዝማች ወንዴ፣ ታውራሪ ገብሬ፣ ታውራሪ ተክሌ ከመኳስ አድነውንና ቀኛዝማች ታፈሰን ከፊት ስደመ። የኢጣሊያን ጦር የሚቀላችሁ ሆነ ወጉ፣ የሚከብዳችሁ ሆነ ወደ ንላፍ። ራስ መንገሻ ሸፍቶ የነበረው ባክሽን ጓልጉ የቁርጥ ቀን ሲመጣ ለሀገሩ ሊዋደቅ ተመልሷልና ከአንተ ጋር ይስፈር። ሀገርም ባዷን እንዳትቀር ኋላ የሚመጣ ባለጌ ካለ እንዳያጥቃም። ከድል በኋላ እግዚአብሔር ቢረዳን ብንመለስ የምንሰፍርባት ናትና የወለቀው ባላባት ደጃዝማች ውጤቱም የሊቃው ባላባት ደጃዝማች ገብረ እግዚአብሔር ቆሮዳ የወላይታው ባላባት ቃውጦናና የጅማው ባላባት አባ ጅፋር እናንተ ተመልሳችሁ ሀገር ጠምጡ አደራ። መንገድ የምታሰፉ ሰንቅ የምታዘጋጁ አስማሪዎች፣ አዋጊዎች ሁላችሁም በየመሪዎቻችሁ እየታገዛችሁ ለአንዲቷ ሀገራችሁ ተዋደው። እያንዳንዱ ሰራዊት ለአራት ቀን የሚበቃውን ስንቅ ሸክፎ ይጓዝ። ጠላት ጦር ውጊያ ሳይከፍት ከቦታው ሳይንቀሳቀስ ማንም እንዳይጀምር የጠላትን ጦር የሚሰልሉ ከእኛም ጽንጋል። እያንዳንዱ ሰራዊት ከመሪው ራስ ትእዛዝን ይቀበል። እያንዳንዱ ራስ ከንጉሠ ነገሥቱ ትእዛዝን ይቀበል። ስሚ፣ ስማ፣ ተስማማ። የማይሰማ የእግዚአብሔርና የወላዲተ አምላክ ጠላት። ስሚ፣ ስማ፣ ተስማማ። የማይሰማ የእግዚአብሔርና የቤተ ክርስቲያን ጠላት። ስሚ፣ ስማ፣ ተስማማ። የማይሰማ የእግዚአብሔርና የአፄ ምኒልክ ጠላት። እግዚአብሔር ወሰን እንዲሆነኝ የሰጠኝን ባሕር አልፎ ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት መጥቷልና እኔ ምኒልክ በእግዚአብሔር ቸርነትና አጋዥነት ሀገሬን አሳልፌ አልሰጥም። የሀገሬ ካህን ቅዳሴን እንደሆነ አስቀድሻለሁ፣ ኃጢአቴንም ተናዝዣለሁ። በጸሎታችሁ አስቡ። የሊቀ ሰማዕቱን የቅዱስ ጊዮርጊስን ታቦት ይዛችሁ ከፊት ቅደሙ። ስሙኝ፣ ንግሥቲቱ አዛለች። ስንቁን በበቅሎ ጫኑት፣ ጠጁን በእንስራ ነው። ከወዲያ ነው አምጡት። ፈጠን ፈጠን በሉ። አንተኛው ለራስ መኮንን ሰራዊት በቂውን ስንቅ አዘጋጅ። አንተ ደግሞ ለራስ መንገሻ ሰራዊት የሚሆነውን ስንቅ አዘጋጅ። ፈጠን ፈጠን በሉ።
አካኪ ዘራፍ ዘራፍ አካኪ ዘራፍ እግራ ጋሻ በቀኝ ጎራዴ የሚያርስ ይመስላል የሚያጨስን አንዱ ፈረሱ ንቆ ልጅ የሚለው እንደ መብረቆ በባይ እንደ በረዶ ልጅነቱ በረሃ ለምዶ አሻግሮ ገዳይ ከወዲያ ማዶ ዘራፍ አካኪ ዘራፍ እንደመዳን
ደንጋት ቀንና ለሊት አረ እናቱም ማለት ምነው ባልወልደው አናቱም ማለት ባልዛመደው ሰው እንደ በሬ ቆርኖ የሚያርደው ለኢትዮጵያ ሰው የለመደው ዘራፍ አጋት ዘራፍ የዛ ጀግና ሰው የዛ ሰውዬ ረጅም ሽመል ያሰኛል አመጣበትን አገር እንጃ ወዛ ሸራይ በሰው ጠመንጃ በሰው ጠመንጃ በሰው ብረትን አረ እንዴት አርጎ አወቀበትን አተቋቁስን አገዳደልን አማቴውሎ እኛ ግፍም አንወድ ስልጡንና ፍትሃዊ ኢትዮጵያውያን በሉ እኒህን ምርኮኞች ቁስላቸውን ጠርጋችሁ ግብር አብልታችሁ ወደ የሀገራቸው ሸኙ። ትላንቱ እግዚአብሔር ዛሬም ጉልበት ሰጥቶን ሰማዕቱ በፈረሱ ጦሩን መዞ እያገዘን ወላዲቷ ጉልበት ሰጥታ በመንፈስ እየረዳችን ነፃ ወጣች ኢትዮጵያ፣ ነፃ ወጣች ማማ። ጀግኖች ሰራዊቶቿ ደማቸውን ገብረው ባድዋ የእምቢርቶን ቅዠት ሆኖ ቀረ ባድዋ ትዳፍ። ለምዕራባውያን እፍረት፣ ለአፍሪካውያን ሕዝብ ነፃነት በአድዋ ታወጀ ዛሬ በታላቋ ምድር በሀገሬ። ሃሌሉያ ለእግዚአብሔር፣ ሃሌሉያ ለአምላካችን፣ ለጠላታችን ላልሰጠን ላኖረን በኢትዮጵያ ምድር። ልጆቼ በቃን፣ ለዚህ ድል ላበቃን አምላካችን እግዚአብሔር ይመስገን። የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት ከኛ ጋር እንበል። አቡነ ዘበሰማያት